የመምህራኑና የጤና ባለሙያዎች አድማ መናበብ ብልጽግናን ድንጋጤ ውስጥ እንደከተተው ተገለጸ። የደሞዝና ጥቅማ ጥቅም ጥያቄን በማንሳት ለመንግስት የ30 ቀናት የቅድሚያ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ ማቆም አድማ መምታታቸው ታውቋል። ባለሙያዎቹ ከጥቂት የተመረጡ የሕክምና ክፍሎች ውጭ ያሉ ክፍሎች ከዛሬ ግንቦት 5 2017 ዓ.ም ጀምሮ ስራ ማቆማቸውን ገልጸዋል። ቢቢሲ ያነጋገራቸው 5 በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ ከማዋለጃ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ውጭ ያሉ የህክምና ተቋማት ክፍሎች አገልግሎት ማቋረጣቸውን ተናግረዋል። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የአገሪቱ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን ከ70 በመቶ በላይ የሚሆኑት ስራ አቁመዋል ብለዋል። ለአብነትም ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበበ ግዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች የከፊል አድማው ከተመታባቸው የጤና ተቋማት መሃል የሚጠቀሱ ናቸው። የአገሪቱ ቀደምትና ግዙፍ የሆነው ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹ መዘጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ እሳቸውን ጨምሮ ሐኪሞች ታካሚዎችን ራውንድ አይተው ከስራ መውጣታቸውን ገልጸዋል። ስጋት የሌለባቸውን ቦታዎች ወይም ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ 40 በመቶ የሚሆነው የሆስፒታሉ ባለሙያ ስራ አልገባም ብለዋል። በሐዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል የሚያገለግሉ ሐኪምም እርሳቸውን ጨምሮ አብዛኛዎቹ ባለሙያዎች አድማ መምታታቸውን ገልጸው ከድንገተኛ ክፍሎች ውጪ ያለ አገልግሎት ሙሉ ለሙሉ ዝግ ነው ብለዋል። ተመላላሽ ሕክምና፣ ተኝቶ ሕክምና፣ ድንገተኛ ያልሆነ ቀዶ ሕክምና ሙሉ ለሙሉ ዝግ ነው ያሉት ሐኪሙ ከተመደቡ ባለሙያዎች ውጪ ያሉ ሰራተኞች ወደ ስራ አለመግባታቸውን ተናግረዋል። ይህን ያረጋገጡና ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የስራ ኃላፊ ኢንተርንና ሬዚደንት ሐኪሞች 100 በመቶ በሚባል ደረጃ አልገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበበ ግዮን ሆስፒታል ባለሙያዎችም አድማ መምታታቸውን የተናገሩ አንድ ባለሙያ 95 በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ብለዋል።